ሳሚ እንግዲህ በድብቅ ለልጁ እየታገለ ነው ማለት ነው። የወለደ አንጀት ምንም አላስቻለውም። በጣም ምስኪን የሆነ ሰው ነው። በጣም አሳዘነኝ ማለት ነው። ማለትም እንግዲህ ማንም ሳያውቅበት እነሱ ራሱ እየዘለፉት ምንም በማያውቅበት እሱ ነው የደበቃት፣ እሱ ነው የወሰዳት እያሉ ራሱ በጣም እየዘለፉት ነበር። እሱ ግን የልጁ መጥፋት በጣም አሳስቦት እየፈለገ ነበረ። በጣም ነው ያሳዘነኝ። እናም እንግዲህ ለህይወት ራሱ አሳይቷታል። ፎቶዋን አመጣልሻለሁ ፈልጌ፣ ግን ለማንም እንዳታዋሪ ተረጋጊ፣ ከተደበቀችበት ቦታ እንዳይወስዷት ብሏታል ማለት ነው። አባትነት በጣም ነው ያሳዘነኝ ሳሚ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ እንደተለመደው ሼር ላይክ እያደረጋችሁ አበረታቱኝ። ሼር ላይክ ስለምታደርጉልኝም ከልብ ነው የማመሰግነው። ዛሬ በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል 24 ላይ ደርሰናል። እንግዲህ ሳሚ ለልጁ እየታገለ ይገኛል። ልጁ ማን እንዲያገታትና የት እንዳለች በትክክል አውቋል። እሱም እንግዲህ ምንም ጥርጥር የለውም ሳሮን ናት ልጅቷን እየደበቀቻት። በጣም ያሳዝናል። ወይ ሳሮን። ሳሚ እንግዲህ በጨለማ እያደባ ሲሄድ ከኋላ ሄሮ ተከትለው ነበረ። የሚገባበትን እየተከታተለችው ሲሄድ እሱ ግን አይቷት ነበርና መንገድ ቀይሶ ከኋላዋ መጥቶ እንቃረጋት። በጣም ደነገጠች። አንቺ ምን አባሽ ብለሽ ነው እኔን የምትከታተኝ? ምን ፈልገሽ ነው? ምን ልታደርጊ ነው ባላት ጊዜ በቃ ባከለቀቀኝ። ግን ምንድነው ባልና ሚስት በጨለማ እያደባችሁ የምትሰሩት ስራማ አለ። ይህን ስራችሁን ደግሞ ምንም ቢሆን ሳልደርስበት አልቀርም ብላ ስትጮህበት፣ አንቺ በረሮ የሆንሽ ልጅ በቃ ክፉ ነገር አታናግረኝ፣ ከዛሬ ቀጥለሽ እኔን እከተልሃለሁ ብትይኝ ውርድ ከራሴ ነው፣ አጠፋሻለሁ ብሎ ዛተባት። እናም እንግዲህ ሳሚ ከሷ ተለይቶ ራቅ ካለ በኋላ ሄሩት ለሰዎቿ ደውላ ባካችሁ ተይዣለሁኝ፣ በቃ አልተሳካልኝም፣ እናም ሳሚ እየመጣ ይመስለኛል፣ ልጆቹ ካሉበት ቦታ አሽሿቸው እያለች ለሰዎቿ ነገረቻቸው። እንግዲህ ሄሩት ለምን እንደሆነ ሳሚን የምትከታተለው ነገሩ በግልጽ አልገባኝም። ሳሚ የራሱን ልጅ ለማፈላለግ ነው አሁን ላይ እየለፋ ያለው። ልጅቷ በማን እጅና የት እንዳለችም በደንብ ጠንቅቆ ያውቃል። ያለችው በሳሮን እጅ ነው። እሷንም ለማዋጣት ለመጠየቅ ምንድነው ስራሽ እያለ ብዙ ጊዜ አዋቷት ነበር። ሳሮንም ግን ልትነግረው ፈቃደኛ ስላልሆነች አሁን ራሱን ደብቆ እያጣራና እየፈለገ ይገኛል። ሳሚም ለካ ሳሚ በዛ ምሽት በጨለማ እያደባ የሄደው የነበረው ሳሮን በምሽት መኪና ቀጥራ ልጅቷ የሚያስፈልጋትን ገንዘብ ለመስጠት፣ ልጅቷ ማለቴ የህይወትን ልጅ የሰረቀቻት እሷ ናት፣ ምንም ጥርጥር የለውም ነበር። እናም ልጅቷን ሰርቃ ሞግዚት ቀጥራላት ሰው ቤት አስቀምጣት ልትሸጣት ሰው እየፈለገች ነበረ። ልጅቷ ግን ገዣታ ትንሽ ሰንበት ብላባት ያው እንግዲህ ቀለቧን ማድረስ ግዴታ ስለነበረባት ታክሲ ቀጥራ የሰጠቻት ሞግዚቷ ልጅቷን አቅፋት ከመኪና ወረደች። እሷ ሊከታተል ነበረ ሳሚ እየሄደ የነበረው፣ ግን ሄሩት አስረፈደችበት፣ አልደረሰባትም። እናም እንግዲህ ሳሮን ሞግዚቷ ልጅቷን ይዛት መታ በቃ እንጂ በዚህ ግዥላት፣ መቼም ይቺ ድለቢስ የሆነች ልጅ እንደ እናቷ ድለቢስ ናት፣ ገዥም አልተገኘላትም፣ ወጪዋ ብቻ ገደለኝ ብላ ብር ሰጠቻት። እናም ማንም ሰው እንዳያውቅ፣ ማንም ሰው እንዳያይሽ ደግሞ በቶሎ ግቢና ሂጂ ብላ ልጅቷን ሞግዚቷን ሸኘቻት። ዳዊት እንግዲህ እዛ ቤት የሚፈጠረውን ነገርና እንዲሁም እህቱ ሳሮን ምን አይነት አስመሳይና አረመኔ ሌባ እንደሆነች እየደረሰባት ይገኛል። ምክንያቱም ስራ ቦታዋ ሄዶ ለማጣራት ሞክሮ ነበረ። ስራ ቦታዋ በሄደ ጊዜ ግን የስራ ባልደረቦቿ እንዳሉ እህትህ ሌባ አጭበርባሪ ናት፣ እንዲሁም እዚህ ለህፃናቱ የሚሰበሰበውን ገንዘብ ሰርቃናለች እና እህትህን እባክህን አምጣልን ብለው ዳዊትን ያዙታል። ዳዊት በጣም ተናዶ ነበረ። ከዛ ሳሮን ተውጭ ስትመጣ በጣም ተናዶ ስለነበረ ምን ሆነህ ነው አለችው። የት ነበርሽ? የት ነው ያመሸሽ በዚህ ምሽት ብሎ ሲጠይቃት ምን ነው ውጭ ነበርኩኝ አለችው። እሱም
ትላንት ሴት ነበርሽ ሲላት ስራ ቦታ ብላ መለሰችለት። አይ ውሸቷ፣ ስራ ቦታ አልነበርሽም ሳሮን፣ አትዋሺ። ስራ ቦታ ሄጄ ስራሽ ቦታሽን ለማየት ለመጎብኘት ጓደኞችሽን ለመተዋወቅ ሄጄ ነበር። እናም እህትህ በጣም ጠንካራ ሰራተኛ ናት፣ ጎበዝ ናት ይሉኛል ብዬ ስጠብቅ፣ በተቃራኒው ግን እህትህ አጭበርባሪ፣ ሌባ ናት፣ እንዲሁም የህፃናቶችን ብር ውስጥ ያብናለይ፣ እባክህን አስመልስልን ብለው ወቀሳ ደረሰብኝ ብሎ ሲነግራት፣ እረ እባክህ ተው እንጂ ደግሞ ዛሬ አዲስ አጀንዳ መጣ፣ እነማን ናቸው እንደዚህ ያሉ? ተው እንጂ በማለት መለሰችለት። መቼም ቢሆን ደረቅ ናት፣ መቼም ነገር አይገባትም። እናም ዳዊትም ጮህባት፣ በጣም ተናደደ። ዳዊትም እሷ ያለችውን አሳማኝ ምላሽ ስላልነበረ የባንክ ወረቀቷን ለማየት ፍለጋውን ጀመረ። መኝታ ክላስ እንዳሉ ወረቀቶቹን ብርብር አድርጎ ሲያይ እዛ መካከል የህይወት ልጅ ፎቶ አገኘ። በዛ ሰዓት ሳሚ መጣበት። እኔ የምልህ ምን ትሰራለህ ደግሞ አንተ ባለትዳር ክላስ ውስጥ ምን እየሰራህ ነው ሲለው፣ አይ የሆነ ፋይል ፈልጌ ነበረ። የምን ፋይል? የሳሮንን ቡክ። ለምን ፈለግ ደግሞ የሱን? ምን ጀምረህ ነው ደግሞ? አዲስ አጀንዳ ጀምረሃል አይደለም? ምን ነው አንተ እንደ መርማሪ ፖሊስ እንደዚህ አበዛኸው ብሎ ዳዊት ላይ ሲጮህበት፣ አንተ ያገባህም አርፋ ተቀመጥ በማለት መለሰለት። እናም ዳዊትና ሂሩት በአንድ ሶፋ ላይ ቁጭ ብለው እያወሩ በነበረ ሰዓት ምን ሆነህ ነው ወንድሜ ዛሬ በጣም ተናድሃል ብላ ሂሩት ጠየቀችው። ትላንትና ከሳሮን መስሪያ ቤት ሄጄ ነበረ እና በጣም ብዙ መልእክቶች ደረሱኝ እና ሳሮን የምትሰራው ስራ አላት፣ በጣም መጥፎ ስራ እየሰራች ነው፣ እንዲሁም የህፃናቶቹን ብር ሰርቃለች አሉኝ እና በጣም አናዳኛለች። የባንክ ቡኳንም ለመፈለግ ሞክሬ ነበር ግን አላገኘሁትም አላት። ከዛ ሂሩትም እንደ ወንድሜ ምን ነው የተጠራጠርከው ነገር አለህ እንዲ አለችው። የተጠራጠርኩት ነገር እንኳ የለኝም ግን እነሱ የነገሩኝ ነገር ሊያጠራጥረኝ ችሏል ሲላት፣ ሀይ ብሯን እኮ በሳሚ አድርጋለች፣ በሳሚ አካውንት አድርጋለች ስትለው፣ በቃ ይህ ነገር የተነገረኝ ነገር እውነት ነው ማለት ነው ብሎ ዳዊትም አመነ። እንግዲህ ሳሮን መስሪያ ቤት እያለች ሳሚ ደወለላት። ሳሚና ዳዊት መኝታ ክላስ ለምን ገባህ ብሎ ተጣልተው ነበረ። እንዴ ሳሚ ምን ሆነህ ነው ደጋግማ ትደውላለህ? የተፈጠረ ችግር አለ እንዴ ብላ ስትጠይቀው፣ ዳዊት ነዋ ባየሽው መኝታ ክላሳችንን እንዳለ የእብድ ክላስ አድርጎታል አላት። ደግሞ እዛ ምን ፈልጎ ምን እያደረገ ነው ብላ ስትጠይቀው፣ የባንክ ቡክሽን ፈልጎ እየተደናበረልሽ ነው አላት። እና ምን ያደርግለታል የኔ የባንክ ቡክ በማለት ስትጠይቀው፣ እኔ ምን አውቃለሁኝ ብቻ ግን እየፈለገ ነበር አላት። በቃ ይህ አጉል ጥርጣሬው የት እንደሚያደርሰው እናያለን፣ በአጉል አሉባልታ ባንጣላ ደስ ይለኛል በማለት ስትመልስለት፣ እኔ የምልሽ ግን እኮ እኔም ለጠየኩሽ ጥያቄ መልስ አልሰጠሽኝም፣ እስካሁን ድረስ ሸፋፍነሽ ነው ያለፍሽው፣ ግን ምን እያሰብሽ ነው አላት። እኔ የምልህ ግን አንተም እየተጠራጠርከኝ ነው እንዴ? እስከ ዛሬ ድረስ አላመንከኝም እንዲ አለችው። እሱም ቢሆን አሳማኝ ምክንያት እስካልሰጠሽኝ ድረስ እንዴት ላምንሽ እችላለሁ ሲላት፣ እኔ የምልህ አሁን በምልክልህ አካውንት ቡኮ ላይ ያለውን ብር ወደ ቡኬ አስተላልፍልኝ አለችው። እሱም ቢሆን ለምንድን ነው የማስተላልፈው ደግሞ? ወይስ የተወራው ነገርና ያረሹ ነገር አለ በማለት ነገራት። እኔ ምንም ያደረኩት ነገር የለም ሳሚ መነኝ፣ ግን ግማሹ ብር የልጆቹ ነው የኔ አይደለም በማለት ነገረችው። እንግዲህ ህይወት ጓደኛዋን ይዛ ወደ ቤት መጣች። ከዛ ጓደኛዋ በጣም ቀልቃላ ናት። ወይ ሰላም ተይ ያሏትን አሰማ፣ ያልሰጧትን ነው ያላሏትን ነው የምትቀባጥረው። ዝም ብላ የመጣችበትን አጀንዳ ትታ ሌላ አጀንዳ ፈጥራ ስትቀባጥር ሳሮን መጣች። ከዛ ሳሮንም እንደተለመደው ዝም ብላ ፊቷን ስታንጎራጥጠው፣ እንዴ ምን ሆነሽ ነው አንቺ እንደዚህ የምታንጎራጥጩ እንደዚህ የምታየኝ አለቻት። ከዛ እንዴ ማንን ያመጣሽብኝ? የራስሽ አነሰሽና ደግሞ ጭራሽ ሰው ይዘሽብኝ መጣሽ ብላ ሳሮን ስትጮህባት አንስታ አንቺ ነሽ እኔ እንደዚህ የምትናገሪኝ ብላ ወይ በጫማ ጥፊ ያቀመሰቻት። ሰላም ጀግና ናት፣ እሰይ እንኳን አደረገቻት። እናም እንግዲህ በዚህ ሰዓት ሳሮን በጣም ተናደደች፣ በጣም ተበሳጨች። በቃ የአንቺ አንሶኝ ጭራሽ አምጥተሽ አስደበደብሽኝ እያለይ ህይወት ላይ ጮኸችባት። ህይወት መቼም ሁሉንም ቻይ አድርጎ ፈጥሯታል። በጣም ታጋሽና ህይወት በጣም ታጋሽ ስለሆነች በቃ ሳሮን ይቅርታ ድጋሜ እዚህ ቤት አትመጣም ብላ አሳለፈቻት። ሳሮንም ሰላምም
በጫማ ጥፊ ከቀጠቀጠቻት በኋላ ቤቷን ለቃ ወጣችላት። አይ በጣም ነው የምትገርመው። ሰላም በጣም ጀግና ናት። በጫማ ጥፊ ራሷን አለቻት። እሰይ እንኳን ይገባታል። እናም እንግዲህ እነ ዳዊት ሰላም እዚህ ቤት መታ ነበረ ብለው ሲነገራቸው እንዴ ሰላም መታ ነበር እንዴ በማለት ጠየቃት። ዳዊት አዎ መታ ነበረ እና የእውነት መታቻት እንዴ ሳሮንን ብሎ ሲጠይቃት አዎ እኔ ነኝ ጥፋተኛ ሄዱ ግን በጣም ይቅርታ ስትል ሁሉም ሳቁባት። እናንተ በቃ የኔ መደፈር አያሳስባችሁም አይደለ? ጭራሽ ተስቃላችሁ እንዴ በማለት ሁሉም ላይ አኮረፈችባቸው። ሳሮንም እንኳን መመታት ገና መገደልሽ የማይቀር ሳሮን እንግዲህ የህይወትን ልጅ ማን እንደሰረቃትና የት እንዳለች ታውቋል። የህይወት ልጅ አይደለችም እንዴ ብሎ ፎቶዋን አሳይቷታል። በዛ ሰዓት እንግዲህ ህይወትም ከጓዳ ሩጣ መታ የኔ ልጅ በማለት ፎቶውን ስታይ አዎ የሷ ልጅ ናት፣ አዎ የኔ ልጅ ናት በማለት እየተደነጋገጠች ፎቶዋን እያየች ነበረ። ሳሮንም ከየት አገኘው ይሄን ፎቶ ብላ በጣም ደንግጣለች። እንግዲህ ካላሸሸቻት በስተቀር በቀጣይ ፓርት የህይወት ልጅ እንደምትገኝ ተስፋ እናደርጋለን። ምናልባት ቦታውን ካላዘዋወረቻት። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣዩን ፓርቲ ይዘን እስከምንመጣ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ በዝቶ ይትረፍ። ባይ ባይ።